ፍራሽ ላይ እየተኛ አልጋ በሚገዛ ገንዘብ ጋምብል አታድርግ ወይም አትቀልድ ወይም ቁማር አትጫወት። እቺ እስካሁን ከሰማዋችሁ በጣም የተመቸችኝ የኤቢ ማርሻል ንግግር ነች። አሁን የምናገረው ነገር የግል ያመለካከት ነው። ካላመናችሁበት ላይክ አለማድረግ ትችላላችሁ። ግን እኔ ምን ብዬ አምናለሁ ይመስላችሁ? ኢትዮጵያ ውስጥ በጣም ብዙ ሰው ገንዘብ አለው፣ በጣም ብር አለው፣ በጣም የሚያስጎመጅ የሚያስቀናኝ የሆነ ብር አለው። ግን እነዚህ ሰዎች ችግራቸው ምንድነው? ፕራዮሪቲ የሚባለውን ነገር አያውቁም፣ ወይም ህይወታቸው ላይ ለምን ቅድሚያ መስጠት እንዳለባቸው አያውቁም። እንዳልኳችሁ ነው። ፍራሽ ላይ እየተኛ በአልጋ የሚገዛ ብር ከቀለድ ካንተ የሆነ ነገር ስተሃል ማለት ነው። እና እነዚህ ሰዎች ምን ያደርጋሉ? ቤታቸው ለምሳሌ ምግብ አላቸው፣ ግን በርገር ምን አማረኝ እያሉ ዴሊ ወይም ኢንስታግራማቸው ላይ ኩል ለመሆን ገንዘባቸውን ይበትናሉ። ችግር ያለ ኑሮ እየኖሩ የ300 ብር ጫት ይቅማሉ። በቀን 2 ነው እኮ የሚበላው ይሄ ልጅ፣ ግን የ300 ብር ጫት ይቅማል። 5-6 ጃምቦ ይጠጣል በየቀኑ ዴሊ ኮንሲስተንት። ከዛ እኔ እኮ እንደዚህ አይነት ሰው ነኝ እያለ ብራግ ያደርጋል ወይም ይኮራበታል። አንዳንዶችማ ጭራሽ ዘለው ቦትል ምናምን እያሉ እስከ መቀናጣት ይሄዳሉ። ገብቷችኋል አይደለ? እና እነዚህ ሰዎች ብር አጥተው ነው ብላችሁ ታስባላችሁ ከድህነት ጠለል በታች የሚኖሩት? አይደለም። ፕራዮሪቲያቸውን አያውቁም፣ ወይም ደግሞ ህይወታቸው ላይ ምን ቅድሚያ መሰጠት እንዳለበት አያውቁም። ብዙዎቻችን ኢጎ ያጠቃናል። ገብቷችኋል አይደለ? ይሄ በሰው ፊት ላለማነስ ወይም ክብር ለምንለው ነገር እንታገላለን። በየቀኑ ዝቅ እያልን ገንዘባችንን እየበተንን ትናንት ከነበርነው እያነስን ግን በሰው እይታ ከፍ ማለትን እንመርጣለን። እና ጣሮ ነው ብቻ ያጥፊ ነገር ነው።